እኔን የሰማችኝ ድንግል ማርያም እናንተንም ትስማችሁ። እኔ የዛሬ ወር ለሰው ብር አበድሬ ነበር። ለሰው እንደ እህቴ ነች፣ አብሮ አደጌ ነችና እናቴ ታመመች ብላ 300 ሺህ ብር ተበደረችኝ። እንደ አጋጣሚ ሆኖ ጨጓራ በጣም ስለሚያመኝ ብዙ ጊዜ ስራ ቦታ አልገኝምና እሷ ነች ሆቴሉን የምትሸፍነው ብዙ ጊዜ ማለት ነው። እና እናቴን አመመኝ ብላ ስታለቅስ 300 ሺህ ብር አበድሬ ስትለኝ አበደርኳት። ሳበድራት ከሳምንት በኋላ ፊቷ ተቀያየረብኝ። እኔም ብዙ ጊዜ ስለሚያመኝ እዛ ስለማልሄድ ቀረሁኝ ማለት ነው። እና የ4 ቀን ሂሳብ አልተሰራም ነበረ፣ ራሷ ጋር ነበረና ሂሳብ አልተቀበልኳትም። ከዛን በ16 ማለት ነው የዛሬ ሳምንት በ15 እዚህ ነበርኩኝ። እኔ